بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. نعمة الأمن والإيمان والسلام የሰላም ዋጋ ስንት ነው? ሰላም በእኛ ህይወት ውስጥ ምን ያህል ዋጋ አለው? እንግዲህ በእያንዳንዳችን ህይወት ውስጥ የሰላም መጥፋት የምናያቸው ትልልቅ አገራቶች ፈርሰው ትልልቅ ባለሀብቶች ሀብታተው በህይወታቸው ውስጥ ዋጋ የማይገባውን ዋጋ ከፍለው የነበራቸው እንዳልነበራቸው ያላቸው አጥተው ቤት ንብረታቸውን ጥለው ብዙ ፈተናዎችን ሲኖሩ እናያለን። ሀገራችን ውስጥ በተለያየ አካባቢ ባለው የተለያየ ጦርነት ምክንያት አላግባብ የሆነ የሚከፈል የሰው ልጅ ህይወት ዋጋ፣ የመፈናቀል፣ የንብረት መጥፋት፣ እርስ በርስ ግጭት ሁሉ ጊዜ ያሳስባል። አላህ ሀገራችንን በሁሉም አቅጣጫ ሰላም ያደርግልን። የሰላሙን አማራጭ እንዲያዩ ሁሉም መስመር በመነጋገር መፈታት የሚችልበትን ነገር የበለጠ ትኩረት እንዲሰጡ ሁልጊዜም ዱዓዬ ነው። የሚበጀው ያ ስለሆነ መጨረሻው ውይይት መጨረሻው ንግግር በሚሆን ጉዳዮች ላይ የሚጠፋው የሰው ልጅ ህይወት የሚጠፋው ንብረት የሚጠፋው የሚወድመው ሀገርና የምንቀርበት ወደኋላ ያስጨንቃል፣ ያሳስባል። ሁላችንም ስለ ሰላም ሽዑር እናደርጋለን፣ ስናጣው የበለጠ እናውቀዋለን። ብዙ አገራቶች ሰጭ የነበሩ እጆች ለማኝ ተመጽዋች ሆነዋል፣ ተረጅ ተፈናቃይ ሆነዋል፣ እንዳልነበራቸው አጥተዋል። እነዚህ ህመሞች ከባድ ናቸው። በተለይ ለሚኖራቸው በየደጃችን በየበራችን ላይ ለሚቆሙ ሰዎች ሀገር አጥተው ሀገር ፈርሶባቸው የነበሩትን ሶሪያዎች እናስታውሳለን። በየጊዜያቶቹ ሰው ሲመጣ ያለው እንደሌለ ሆኖ ያን ዋጋ ሲከፍል ይሄ ጣፈንታ የኛ እንዳይሆን በማንም ላይ እንዳይደርስ ለሰው ልጅ ማንመኘውና እንዳይሆን የምንፈልገው ነው።